በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ በጎነት፣ ብዙ ምሕረት ያለው ደግ አምላክ እግዚአብሔር የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ በሥጋ ተገልጦ መድኃኒታችን የሆን ዘንድ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ የሆነ የዳነ ሕዝብ ያደረጋችሁ ብሩካን የእግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ቅዱስ አምላክ ሆይ እናመሰግንሃለን። በሰላም የጠበቅከን በዚህ ሱባኤ ስለ ሰላም በፊት ጸሎት እንጸልያለን። ቸርነትና ምሕረትን አብዝተህ በሀገራችን በኢትዮጵያ ያሉ ተዋጊዎች ወደ ሰላም እንዲመጡ፣ ጦርነት እንዲወገድ፣ ዓለም ሰላም እንድታደር፣ ፍልስጤም፣ እስራኤል፣ ዩክሬን፣ ሩሲያ ሰላም እንዲፈጥሩ የማዕዘን ራስ የሰላም ማሰሪያ ሁለቱን አንድ ያደረግ ጥልን በመስቀል ያፈረሰ የእግዚአብሔር ኢየሱስ ክርስቶስ ሆይ እንለምንሃለን። ከሰማይ አባትና ከሕያው መንፈስ ጋር ለዘላለም ጸሎታችንን ስለሰማህ እናመሰግናለን። ትወዳችሁ እግዚአብሔር ልጆች፣ ዛሬ የምንማረው ልጇን ስለገደለች እናት ነው። ትንሽ ደስ አይልም ርዕሱ፣ ግን ማወቅና መስማት ስላለብን ይህን ትምህርት እንማራለን። መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 16 ጀምሮ እስከ 22 ድረስ ሁለት ጋለሞታ ሴቶች ወደ ንጉሥ መጥተው በፊቱ መቆማቸውን መጽሐፉ ይተርካል። ንጉሥ ሶሎሞን፣ ጠቢቡ ሶሎሞን በልጅነቱ የነገሰው ታውቃላችሁ። በአስራዎቹ ዕድሜ ውስጥ እያለን የነገሰው በእግዚአብሔር ቤት ገብቶ ሲጸልይ ጥበብ ስጠኝ እስራኤልን እመራበት ብሎ ጸልዮ ነበር እና እግዚአብሔር ጥበብን እንደሰጠው ያስመሰከረበት ፍርድ ነው ይሄ ፍርድ። እና ሁለት ሴቶች ጉዳይ አለን ብለው ወደ ንጉሥ ቤት መጡ። ጋለሞቶች ናቸው ማለት ሴተኛ አዳሪዎች ናቸው ማለት ነው። ልጆች ወልደዋል ሁለቱ። እና የሆነው ምንድን ነው? ሁለቱም አንድ ቤት ውስጥ ነው፣ አንድ አልጋ ላይ ይተኛሉ። ሁለቱም ወልደዋል። ከዕለታት አንድ ቀን አንደኛዋ የራሷ ልጅ ላይ ተኝታ ገደለችው። ልጇ አራስ ልጅ ነው ገና ሕፃን። ከዛ ጠዋት ለሊት ስትነሳ ልጇ እየተንቀሳቀሰ አይደለም፣ መሞቱን ስታቀስ ብላ ከሕያው ከዛኛው ከጓደኛዋ ልጇን ትሰርቅና የሞተውን ልጇ ለሷ ሰጥታ ለማጥፋት ትሞክራለች። እና ችኛዋ ተነሳ። ስትነሳ ልጇን አወቀችው። ልጅ ይታወቃል፣ መቼም በጠረኑ ይታወቃል። ልጄ ነው አለች። ልጅሽ አይደለም። በዚህ ጭቅጭቅ ምክንያት ወደ ጠቢቡ ሰሎሞን መጡ። ጠቢቡ ሰሎሞን ነገሩን ካዳመጠ በኋላ ምንድን ያደረገው? በሉ መጋዝ አምጡና ለሁለት ይሰንጠቅ፣ ልጁ ለሁለት ይከፈል አለ። ያን ጊዜ ያልወለደችዋ ሴት እሺ ይሁን በቃ ይከፈልና ለሁለት እንካፈላለን። እናትየዋ ግን የለም ልጅ አይሞትበት ተሳደገው ብላ ልጇን ሰጠች። ልጇ እንዲኖር ስለፈለገች። ያኔ ጠቢቡ ሰሎሞን አንቺ ትክክለኛ እናት ነች፣ ልጅሽ እንዲሞት አልፈለግሽም ብሎ ለትክክለኛዋ እናት ያነጻ መለሰ። ይህን ታሪክ ታነባላችሁ። ግን እነዚህ ሁለት እናቶች የተፈተኑበት ድካም እንቅልፍ ነው። በተለይ ደግሞ የመጀመሪያዋ ልጇን የገደለችው በእንቅልፍ ነው። እናቶች ወይ አባቶች፣ ህይወት እንቅልፍ ይለቅብናል። በቃ ይደክመናል። በተለይ ውጭ ሀገር ያላችሁ ሰዎች የምትሰሩበት ሰዓት ብዙ ሰዓት፣ ስራው ደግሞ ውልፍት ያደርግ አድካሚ ስራ እና ብዙ እናቶች ከውጭ ገብታችሁ ደግሞ ቤት ታበስላላችሁ፣ ቤት ትጠርጋላችሁ፣ ታጥባላችሁ፣ ምግብ ታበስላላችሁ፣ ልጅ ታጫወታላችሁ። እናንተ ከአሜሪካ ከአውስትራሊያ ከካናዳ ስትመጡ ነጭ አርጋችሁ ስትመጡ ቆንጆ ልብሶች ስትመጡ የደላችሁ ይመስላል አይደል? ግን ህይወታችሁ በጣም ሰልፍ ከባድ ኑሮ ትኖራላችሁ። ህይወት በራሱ አድካሚ ሲሆን መዝናጫ ያደርጋል። ያንን ጠርጋችሁ ልጆቻችሁን ደግሞ ለማሳደግ ትሞክራላችሁ። ግን ያ ኑሮ እንቅልፍ ይለቃል። መኪና የነዳች አንዳንድ ሴት ገብታ መተኛት ነው የሚያምራት። ልጇ ግን ይፈልጋል፣ ትተኛለች። ለልጇ መንገድ የሚገባት ግን ብዙ ነገር አለ። የሙሴ እናት ሙሴን ታጠባ ነበር ተቀጥራ። ትኩረት አድርጋ ግን ልጇ ላይ ትሰራ ነበር።
የሰው ልጅ እንደምታጠባ አድርጋችሁ አስቡ። ምክንያቱም የፈርዖን ልጅ ነው ያገኘችው ከውሃ ላይ ልጄ ነው ብላ ተቀበላለች። ማደጎ አድርገዋለች። ቅጥረኛ አጥቢ ነች እችኛዋ ሴት። ቅጥረኛ አጥቢ ማለት ካልፈለገች ውጭ ትባላለች። በቃሽ በቃሽ ወደ ቤት ሂጂ ትባላለች። ልጇን የፈርዖን ልጅ ታቅፍ ትወስድባታለች። ያን ስሜት ችላ እንቅልፍ ግን አልተኛች ልጇን ስትቀርጽ። ሙሴ አንተ እስራኤላዊ ግብፅ አይደለም እያለች አሳደገችው። የሙሴ እናት እንባብ ትባላለች። ሙሴ እስራኤላዊ አሳደገችው። በፈርዖን ቤተ መንግስት እስራኤላዊ። አሜሪካ ነገር ተቀምጣችሁ ልጆቻችሁን ኦርቶዶክሳዊ ክርስቲያን የተከበረ አድርጋችሁ መስራት እንዳይደክማችሁ፣ ተኝታችሁ ልጆቻችሁ እንዳትገሏቸው። አውስትራሊያ ተቀምጣ፣ አረብ ሀገር ተቀምጣ፣ ኢትዮጵያ ተቀምጣችሁ ልጅ ለትምህርት ቤት ብቻ ተሰጥቶ አያድግም። ልጅ ለምቾት ብቻ ለስልክ ተሰጥቶ አያድግም። ልጅ እግዚአብሔርን ማወቅ አለበት። ልጅ ከእናት ስነ ስርዓት መማር አለበት። እግዚአብሔር መፍራት መማር፣ እምነት መማር አለበት። ለልጆቻችሁ እንዴት እንደመጣችሁ እንኳን መናገር ቀላል እንዳይመስላችሁ። እንዴት እንዳገባችሁ፣ እንዴት እንደወለዳችሁ፣ እንዴት እግዚአብሔር እንደረዳችሁ፣ የመከራችሁን ቀን እንዴት አድርጎ እንዳሳለፋችሁ የምትነግሯቸው ልጆቻችሁ ይታመናሉ በእግዚአብሔር። ግን እናቶች እንዳትተኙ። ህይወት አድካሚ ቢሆንም እንዳትተኙ። ሴት እኮ ደክሟት ነው የተኛችው፣ ጋለሞታ ነች። እንጀራ ፍለግ ከብዙ ወንዶች ጋር ትተኛለች። እንቅልፍ ታታለች። ባላት ሰዓት ለመተኛ ስትሞክር ልጇ ላይ ተኝታ ገደለች። ማን ይፈርድባታል? ሰነፍ እኮ አይደለች፣ ደክሟት ነው። እናት ግን ከድካም በላይ ነው። አባት ከድካም በላይ። ልጆቻችን እያሉ መተኛት ማንገላታት፣ በቃ ምንም ነገር እንዳልተፈጠረ ብቻ እንጀራ እናቀርባለን፣ ትምህርት ቤት እንልካለን። እንደሱ እንዳይመስላችሁ ህይወት በፍጹም የማይታይ ይሆናል። ማን ያሳያቸዋል? እናንተ ካላሳያቸዋቸው። የእግዚአብሔር እጅ እንዴት ላዩ ይችላሉ? እናንተ ካላሳያቸዋቸው። እግዚአብሔር እናንተ እንደረዳ ካልነገራቸዋቸው እንዴት አድርጎ ስለ እግዚአብሔር ማዳን ይረዳሉ? የሚወዷችሁ እናንተን እግዚአብሔር እንደረዳ ሲሰማቸው ደስ የሚላቸው። አንድ ጊዜ ካናዳ አንድ ወጣት ልጅ ደውሎ ያለኝን ነገር መቼም አልረሳም። እናቴ ሁሌ ስልክ ሲደወልላት ታለቅሳለች። ምን ሆነሽ ስላት አክስቴ ሞተ፣ እናቴ ሞተ፣ አጎቴ ሞተ ትላለች። ማልቀስ ነው አለች። እኔ እናቴን በጣም ነው የምወደው፣ አባቴ የለኝም፣ ሲንግል ማመሽ ያሳደገችኝ አለ እና እናቴ ስታለቅስብኝ ደስ አይለኝም። ለምንድን ነው ስላት በቃ እግዚአብሔር ያመጣው ነው ትለኛለች። እግዚአብሔር እናትን ያስለቅስብኝ እግዚአብሔርን ጠላሁት አለ። ያች እናት ልጇን ገደለችው ሳታውቅ። እንዴት አድርጌ ልውደደው ብሎ ነው የደወለልኝ። እናቴን በየቀኑ የሚያስለቅስብኝ እግዚአብሔር የምኔ ነው ብሎ አለ። የእናትየው ጥንቃቄ ጉድለት ነው። እና አንደኛዋ እናት በጣም እንቅልፍ ተጭኗታል። የህይወት ሰልፍ እንቅልፍ ያመጣል። የኑሮ ጫና እንቅልፍ ያመጣል። በቃ ይበቃቸዋል ልጆች ከበሉ ከጠጡ ብለን እንድናስብ ያደርጋል። አይደለም ምናስተምራቸው ብዙ ነገር አለ። በጎነቱን የሚናገር ትውልድ ነን። የተመረጠ ህዝብ ነን። በጌታችን በኢየሱስ ክርስቶስ የዳነ የጸደቀ ህዝብ ነን። የዘላለም ሕይወት ባለቤቶች ነን። የልጆቻችን ማወቅ አለባቸው። ቅዱሳንን የምንወድ የቅዱሳን ቤተሰቦች ነን። የልጆቻችን ማወቅ አለባቸው። ይህን ሳያውቁ ዝም ብለው ይመጡና በኋላ ከጎረመሱ በኋላ ሃይማኖት ቀይረው ናላችንን የሚያዙሩት ከዛ በኋላ ራሳችንን የሚጎዳ። እቺ ሴት ያመጣችው ጣጣ የት እንደወሰዳት ተመልከቱ። ፍርድ ቤት ችሎት ነው የወሰዳት። ወልደናል ተገደን የሚደርስባቸው ችግሮች ሁሉ የኛ ይሆናሉ። ስለዚህ ቀድመን ልጆቻችን ላይ ተኝተን እንዳንገላቸው መጠንቀቅ አለብን። የመጀመሪያዋ ሴት ችግር ነው። ሁለተኛዋ ሴት ደግሞ ልጇን የሚጠብቅ አቅም ነው ያጣችው። እሷ ሲሰረቅባት አላየች። አጠገቧ ጉያዋ ስር ያለ መስሏት ግን ተሰርቆባታል። እግዚአብሔር ጋር በመኖር መንፈሳዊ ንቃት ያስፈልጋል። እናቶች፣ አባቶች፣ ወንድሞች፣ እህቶች። ሊሰረቅ ይችላል። ልባችን ይሰረቃል፣ ሕሊናችን ይሰረቃል፣ ልጆቻችን ይሰረቃል። አጠገባችን አለን እያለን ሊሰረቅ ይችላል። ብዙ ጊዜ እነዚህ የቲክቶክ ታፕታፕ አልለመድኩም። ቲክቶክ እንዲህ እያደረጉ ምን ማለት ነው ወደ ላይ እያደረጉ ማየት አልለመድኩም። ይገርማል። ለምን
ብዙ ጊዜ እንዲበላ አልፈልግም። የሆነ ነገር ከለመድኩ እንዳልቸገር መልመድ አልፈልግም እና መጽሐፍ ቅዱስ ባነብ፣ መጽሐፍቶችን ባነብ፣ ለእናንተ ምግብ ባዘጋጅ ይሻለኛል እኔ ቲክቶክ ላይ ተቀምጬ ከምውል። ስለዚህ እንደ ልማድ የለኝም፣ አላሳደግኩም እሱን ልማድ። ፌስቡክ ላይ ግን አንድ አጫጭር ቪዲዮዎችን ይመጡልኛል እና አንድ ሰሞን ይህን ቲክቶኩን እንደዛ ስለማላረግ ፌስቡክ ላይ ቪዲዮዎችን በማየት እዝናናለሁ። ፕራንክ ሳቀናም ደስ ስለሚለኝ እሱን አያለሁ። ሳላቀው ያ ቪዲዮ እየወሰደ ይመጣ፣ እየሰረቀኝ መጣ ማለት ነው። እግሬ ሳይወጣ ቶሎ ብዬ ራሴን ተቆጣጠርኩ። ይኸውላችሁ ሰው ራሱ ይሰረቃል፣ ጊዜው ይሰረቃል፣ የገዛ ልጆቹ ይሰረቃል አሉ ብሎ እንዳይኖርሽ እንደ ቃና ዘገሊላው ሰርግ ወይን አለ እያለ ሙሽራው ግን ወይኑ አልቋል። እሱ ይድረስለት እንጂ ልጆቻቸው አልቀው የሚያገኟቸዋል። ዛሬ አንዲት እናት ልታገኝ ይፈልጋል። ልጆቿን ይዛ መታ ነበር። በጣም ተደስቼ ነው ይህ ትምህርት ያዘጋጀው። እናቶች ልጆቻቸውን እግዚአብሔር ካህናት እንዲያውላቸው መፈለግ፣ ወንጌል እንዲሰሙ። አሁን በቴሌግራም ቻናል አለን ዙም ትምህርት የምንማር የግሩፕ ትምህርት። ብዙ እናቶች አይደለም የሚላኩት፣ ብዙ አጋር ቤተሰቦች ልጆች አሏቸው፣ ግን ልጆቻቸውን አላካቸው እንዲማሩ። ስለዚህ ስልክ ላይ ያለውን ይማራሉ ማለት ነው። ተገደው የሚሻለውን ካልሰጣቸዋቸው እንዴት ይሆናል? እና ለልጆቻችን መጠንቀቅ፣ ልጆቻችንን መጠበቅ አለ። ተሰርቀው ይሁን አሉ ይሁን ማወቅ አለብን፣ ልባቸው መንፈሳቸው የት እንዳለ። የሁለተኛዋ እናት ችግር እሱ ነው። ልጇ ተሰርቆባታል። እሷ ግን አለ ብላ የሞተ ልጅ ታቅፋ ተቀምጣለች። እንዲህ አይነት ልጆች ያሏቸው ብዙ ወላጆች አሉ። እግዚአብሔር ምሕረት ያድርግላቸው። ሰው ከፈለገ ይፈወሳል፣ ይድናል። ግን እንዲህ አይነት ችግር ያለባቸው ሳይጠነቀቁ ልጆቻቸውን ያጥተዋል። እና እንደዛ እንዳይሆን እግዚአብሔር ልጆች እና ዳኛው ፊት እንዳንቆም እግዚአብሔር እኛን የቤታችን ዳኛ አድርጎናል። ቀድመን መዳኘት፣ ቤታችንን ማየት ይገባናል። ዳኛ ፊት እንዳንቆም ማለት ችግር ይዘን ክንመጣ እግዚአብሔር ፊት ጥበብን ለምነን ልጆቻችንን ማሳደግ ይሻላል። ኃይልን ለምነን ልጆቻችን ተበላሽተው አስተካክልልኝ ብለን ከመሳላችን በፊት ልጆቻችንን የማሳደግ ጥበብ አቅም። ትናንትና ወዲያም ትምህርት ነበረ ስለ መንፈስ ቅዱስ ማፍቀር፣ እናት መሆን፣ አባት መሆን እንዲሰጠን መጸለይ አለ። ጥበብ እንዲሰጠን፣ መቻል እንዲሰጠን ይቻላል። እግዚአብሔር ከሰጠ ይቻላል። የሙሴ እናት እኮ ትልቅ ምስክር ናት። የገዛ ልጇን እየተነጠቀች እያደረች ቀን ቀን ታጠባዊ ትችላለች። ስሜቷን ተቆጣጠር፣ ልጇን አሳደገች። ከተነሳብን እንችላለን። እግዚአብሔር ልጅ እና እነዚህ ሁለት ጥፋቶች ቤታችን እንዳይገቡ መጠንቀቅ ይኖርብናል። ብዙ ተማርንበት፣ ተስፋ አለኝ ብዙ እንደተማርንበት። ኮሜንት አድርጉ እስኪ አባቶች፣ እናቶች። ይሄ ትምህርት ለወንድሞችም እህቶችም ነው። ነገ ወላጆች እንሆናለን። ደግሞ እህትና ወንድም ሕፃናት ልጆች ያሉ ቤታችን እኛን ይመለከታል። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት እና ላይክ በተን ተጭናችሁ እንደምትወጡ ተስፋ አለኝ። ዘራችሁ እግዚአብሔር ይባርክ። ቸርነቱ አይለየን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም